ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ የምናየው እንዴት አድርገን ሬጂስተር እናደርጋለን የሚለውን እናያለን። አፍሮ ኢንቨስት ላይ ሀው ቱ ሳይን አፕ የሚለውን በደንብ እናያለን ማለት ነው። መልካም። ስለዚህ ሪፈራል ሊንክ ያው ሲልኩልን የተላካልን ሪፈራል ሊንክ በዚህ ተመዝገብ፣ ይህንን ነክተህ ተመዝገብ ተብለን የተላካልንን ሊንክ ነው የምንነካው። ስለዚህ ይህንን ለእናንተ ለማሳየት ብዬ ያዘጋጀሁት አለ። ስለዚህ ይህንን ሊንክ ክሊክ አደርጋለሁ። ኦኬ እንደዚህ ነው የሚከፍትልን። ስለዚህ እዚህ ጋር ሪፈራል ብሎ እዚህ ጋር ሳሊና ይላል። ሳሊና የሚለው የላካልን ሰው ዩዘር ኔም ነው ማለት ነው። የዛ የላካልን ሰውዬ ዩዘር ኔም ነው ማለት ነው። ስለዚህ እዚህ ጋር ራሱ ባይ ዲፎልት ስለሚያስገባው እናልፈዋለን። ቀጥሎ ፈርስት ኔም የሚለው ላይ እዚህ ጋር እናስገባለን። እኔ የራሴን ስም ላስገባ። ኦኬ እዚህ ጋር ላስት ኔም ራሱ አስገብቶታል። ኦኬ ካንትሪ ራሱ ባይ ዲፎልት አስገብቶልኛል፣ ኢትዮጵያ ብሎልኛል። እናንተም በያላችሁበት ያለው ነገር ታስገባላችሁ ማለት ነው። ኦኬ እዚህ ጋር ኮድ ራሱ የኔን ኢትዮጵያ ስለሆንኩ ኮዱን አስገብቶታል። ከዛ 9 ብሎ ነበር የሚጀምረው ግን ዜሮንም ራሱ አስገብቶታል። ኦኬ እተወዋለሁ። ማይቀበለኝ ቀይ የሚያበረብኝ ከሆነ ዜሮን አነሳና ያው ፕላስ 251 9 ብሎ አይደለም የሚጀምረው። ስለዚህ ዜሮን ላነሳው እችላለሁ ማለት ነው። ግን ራሱ ስላስገባው ሜቢ ከተቀበለኝ ብዬ ነው። ስለዚህ ተወዋለሁ። እዚህ ጋር ኢሜል ባይ ዲፎልት ራሱ አስገብቷል። እኔ ይሄኛውን ኢሜል ስላልሆነ የምጠቀመው ሌላ ኢሜል ስለሆነ ይሄንን አነሳዋለሁ። ኦኬ ኦኬ ይሄኛውን ኢሜል ነው የምፈልገው። እሺ ዩዘር ኔም እኔ ዩዘር ኔም እዚህ ጋር ደስ ያለኝን መጠቀም እችላለሁ። ለምሳሌ ኦኬ እዚህ ጋር ተስፋም ብየዋለሁ ዝም ብዬ። ፓስወርድ እዚህ ጋር አስገባ ይላል። እዚህ ጋር ፓስወርድ እናስገባለን ማለት ነው። እዚህ ጋር ፓስወርዳችንን ለራሳችን የምናውቀውን ማን ራሳውን ፓስወርድ እናስገባለን። እዚህ ጋር ኮንፊርም ፓስወርድ ይላል። እዚህም ጋር ድጋሚ እዚህ ያስገባነውን ተመሳሳይ እዚህም ጋር ምናልባት ግር የሚላቸው ሰዎች ወደፊት ሊመጡ ስለሚችሉ ለዚሁ ብዙ ሙቀቱ ለሌላቸው ሊመጡ ስለሚችሉ በሚል ነው እንጂ ለእናንተ አሁን ላለነው ለሁላችንም ግልጽ ስለሆነ ማንም ለማንም የሚያስተምር ስላልሆነ፣ ስለዚህ ወደፊት ለሚመጡ ጄኔሬሽን ስለሚሆን ስለዚህ በዛ መልኩ እዚህ ጋር ኮንፊርም እንላለን ማለት ነው። እዚህ ያስገባነው ፓስወርድ እዚህ እናስገባለን። ስለዚህ እኔ የራሴን ፓስወርድ እዚህ አስገባለሁ። ኦኬ ኦኬ ፓስወርድ አስገብቻለሁ ሁለቱም ቦታ። ከዛ መጨረሻ ምንድነው ያለው ሳይን አፕ ማለት ብቻ ነው የቀረኝ። ይችን ራይት አረጋታለሁ። አይ አግሪ ዊዝ ፕራይቬሲ ኤንድ ፖሊሲ ተርምስ ኤንድ ኮንዲሽን የምትለዋን ይችን ራይት እናረጋታለን። ስለዚህ ፊርማችን እንፈርምላታለን ማለት ነው። ኦኬ ስለዚህ ድጋሚ ትክክል ነው አይደለም የሚለውን ማየት አለብን፣ ቼክ ማድረግ አለብን። እስከ ላይ ድረስ ወጥተን የተሳሳትነው ነገር አለ ወይ? ስሜን በትክክል አስገብቻለሁ። የአባቴንም ስም በትክክል አስገብቻለሁ። አገር ኢትዮጵያ ትክክል ነኝ። ስልክ ቁጥሬ ትክክል ነው። ኢሜል ትክክል ነው። ዩዘር ኔም ትክክል ነው። የፈለኩትን ዩዘር ኔም ነው። እናንተም ደስ ያላችሁን ማንኛውንም አይነት ዩዘር ኔም ማድረግ ትችላላችሁ። ዩዘር ኔም ግዴታ አይደለም። የምንም ይሁን የማንኛውም አይነት ስም ይሁን ዩዘር ኔም ይሆናል ማለት እናረጋለን። ስለዚህ ፓስወርድ ያው አስገብቻለሁ። እዚህም ድጋሚ እዚህ ያስገባሁትን ፓስወርድ እዚህም አስገብቻለሁ። ኦኬ ፊርማዬን አይ አግሪ ብያለሁ። እቺን ማለት ነው። ስለዚህ ቀጣይ ምንድነው ሳይን አፕ ማለት ነው ማለት ነው። ይቀር ሳይን አፕ ከዚህ በፊት ሬጂስተር ያደረጋችሁ አካውንት ያላችሁ ሰዎች ከሆናችሁ እዚች ጋር ሎጊን ምትላለች ሀቭ አን አካውንት ምትለው። ስለዚህ አካውንት አለ ወይም ስለሚል አዎ አካውንት አለኝ ሎጊን ነው ምለው። ሎጊን ካልኩኝ ዩዘር ኔም እና ፓስወርድ ብቻ ነው ማስገባው። አጋር ስልክ ቁጥር ኢሜል ምናምን ሚል አይመጣም። እዚህ ጋር ያለው በሙሉ አይጠይቀንም ማለት ነው። ስለዚህ አሁን እኔ ሳይን አፕ ላለሁ። ኦኬ እሺ ስልክ ቁጥሩ ኦሬዲ ተወስዷል ተመዝግቧል ከዚህ በፊት ስላላይ ነው። ኦኬ ስልክ ቁጥሬን ቀይራለሁ።
እዚህ ጋር 46 ሚሊዮን ነው ወይስ እስኪ ቆይ 0 ሜቢ ከሆነ እሺ ፓስወርድ አስገባለሁ። ኦኬ አሁን ተቀብሎኛል። ኢሜል ቬሪፊኬሽን ኮድ እያለኝ ነው። ከኢሜል ላይ ቬሪፊኬሽን ኮድ አምጥቼ እዚህ ጋር 6 ዲጂት አስገባለሁ ማለት ነው። ኦኬ ኢሜል ላይ ገባለሁ። ይሄኛው ኢሜል ላይ ሳይሆን እዚህኛው ላይ ስለሆነ ሪግናል ፕሌስ ቬሪፊኬሽን ኮድ እያለ ነው። እዚህ ጋር እቺ ትዚች ጋለች። እቺን ኮፒ አድርጌ አምጥቼ አስገባለሁ። ወይ ደግሞ 53 23 32 53 23 32 ከዛ አስገብቼ ያለው ሰብሚት እላለሁ ማለት ነው። ኦኬ ኦሬዲ ተመዘገብኩኝ። በዚህ መልኩ ከፈታልኝ ማለት ነው። ስለዚህ የራሴንም ሪፈራል ሊንክ ይኸው ሪፈራል ሊንክ ብሎ የራሴ ሪፈራል ሊንክ ይሄ ነው። ይኸው ዩዘር ኔማችንን ከፊት ያስቀድመታል። ተስፋም አይደል ያልኩት፣ ተስፋም 21 አይደል ያልኩት ዩዘር ኔሜን ነው ታስታውሳላችሁ። ስለዚህ ዩዘር ኔሜን ከፊት አድርጎ ራሱ ይኸው እዚህ ጋር አስቀምጦታል። ተስፋም 21 ከፊት አለ። ስለዚህ ኮፒ ምልክት እዚች ጋር አለች። እሷን ክሊክ ስናደርግ ይኸው ኮፒ ሆኗል እያለኝ ነው። ስለዚህ ቀጥታ ወጥቼ ለምፈልገው ሰው ሪፈራል ሊንኬን መላክ እችላለሁ ማለት ነው። ስለዚህ ሃው ቱ ዲፖዚት ምናምን የሚለውን በደንብ አይተናል። ከዚህ በፊት ግሩፕ ላይ ዋትስአፕ ላይ ላኩት። አፍሮ ኢንቨስት ማን ነው ብንሰራ ከአፍሮ ኢንቨስት ጋር ምን እናገኛለን የሚለውንና ከዛ በታች ያለው ሊንክ ደግሞ ሃው ቱ ዲፖዚት ወይ ደግሞ እንዴት ዲፖዚት ማድረግ እንችላለን የሚለውን የሚያሳይ 2 ሊንኮች ልክ ያለው። ስለዚህ ደግሞ ሬጂስተር ማድረጋችንን ዛሬ አይተናል። ሌሎችንም እንደዚሁ ዲቴል እያንዳንዱ ሃው ቱ ዊዝድሮዋል፣ እያንዳንዱ ሃው ቱ ትራንስፈር፣ እያንዳንዱን የሚቸግረንን ነገር በሙሉ ዲቴል እያየን ስለምንሄድ ምንም ግልጽ ግር የሚለን ነገር አይኖርም። ስለዚህ እንዴት እንደምንመዘገብ በዚህ መልኩ አይተናል ማለት ነው። ስለዚህ ዲፖዚት ዋሌት ባላንስ እዚህ ጋር ማየት እንችላለን። እዛኛው ቪዲዮ ላይ በደንብ ስለሚያሳይ እያንዳንዱ ቶታል ኢንቨስት ያደረግነውን፣ ቶታል ዲፖዚት ያደረግነውን፣ ቶታል ዊዝድሮ ያደረግነውን እንዳለ ሪፈራል በሪፈራል በኩል ደግሞ ያገኘነውን እዚህ ጋር እያንዳንዱ ማየት እንችላለን። ስለዚህ ግልጽ ነው፣ ምንም ግር የሚል ነገር የለውም። ዲፖዚት ዋሌት ባላንስ ዲፖዚት ያደረግነው ቶታል እዚህ ጋር፣ ኢንተረስት ዋሌት ባላንስ ኢንቨስት ያደረግንበት ቦታ ያለው ማለት ነው። ቶታል ኢንቨስት ያደረግነው አጠቃላይ፣ እንደገና ቶታል ዲፖዚት ያደረግነው አጠቃላይ። በቃ ግልጽ ነው። በዚህ መልኩ ማየት እንችላለን ማለት ነው። አመሰግናለሁ።